ሰላም ዲናችሁ ዶክተር ዳናይት ነኝ። በዛሬው ቪዲዮአችን የምናወራው ስለ RH ኢንኮምፓቲቢሊቲ ወይም ደግሞ ሾተ ላይ ስለምንለው ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ተከታተሉ። ሾተ ላይ የምንለው እንደሚታወቀው በእርግዝና ወቅት የሚፈጠር ችግር ነው። በደንብ ካልታከመ እንዲሁም ደግሞ ትኩረት ካልተሰጠው የሚወለደው ልጅ በጣም ትልቅ አደጋ ላይ የሚጥል ችግር ነው። ስለዚህ በዚህ ቪዲዮ ሾተ ላይ ምን እንደሆነ፣ ምልክቶቹ ምንድናቸው፣ እንዴት ይታከም፣ እንዴትስ እንከላከለው የሚሉትን እናወራለን። እንደሚታወቀው ደማችን የተለያዩ አይነቶች አሉት ወይም ደግሞ ግሩፖች አሉት ኤቢ እና ኦ እንደሚባለው። ከዚህ በተጨማሪ በዚህ ግሩፒንግ ሲስተም ውስጥ RH ፋክተር የምንለው ፕሮቲን አለ። ይህ ፕሮቲን በደማችን ላይ ካለ RH ፖዚቲቭ እንባላለን፣ ከሌለ ደግሞ RH ኔጌቲቭ እንባላለን። ለምሳሌ የአንዲት እናት የደም አይነት ኤ ከሆነ እና ይህ RH ፋክተር የምንለው ፕሮቲን በደሟ ውስጥ ካለ ኤ ፖዚቲቭ ትባላለች፣ ከሌለ ደግሞ ኤ ኔጌቲቭ ትባላለች ማለት ነው። ስለዚህ ይህ RH ኢንኮምፓቲቢሊቲ ወይም ደግሞ ሾተ ላይ እንዴት ይፈጠራል ካላችሁኝ፣ ይህች እናት RH ኔጌቲቭ መሆን አለባት። ያ ማለት ምንድነው? ቅድም የነገርኳችሁ RH ፋክተር የሚባለው ፕሮቲን በደሟ ላይ አይኖርም ማለት ነው። አንድ ይሄ ያዙ። ሁለተኛ ደግሞ የተረገዘው ልጅ የደም አይነት RH ፖዚቲቭ መሆን አለበት። የእናትየው RH ኔጌቲቭ፣ የልጁ ደግሞ RH ፖዚቲቭ ማለት ነው። ይህንን ደግሞ የደም አይነት የሚያገኘው ከአባቱ ነው የሚሆነው። ምክንያቱም እናትየው ኦልሬዲ RH ኔጌቲቭ ናት። ስለዚህ ይህንን RH ፖዚቲቭ የሚያገኘው ልጁ ከአባቱ ነው ማለት ነው። ብዙ ጊዜ በኖርማል እርግዝና ውስጥ የእናትየውና የልጁ ደም የሚቀላቀሉባቸው ሁኔታዎች የሉም። ነገር ግን በወሊድ ሰዓት ውርጃ ካለ፣ እናትየው አደጋ ከደረሰባት በማንኛውም ሁኔታ፣ እንደገና ደግሞ የተለያዩ ሜዲካል ፕሮሲጀሮች የሚሰሩ ከሆነ የልጁ RH ፖዚቲቭ ከእናትየው ጋር የመቀላቀል ሁኔታ ሊኖር ይችላል። በዚህ ጊዜ ይህ RH ፖዚቲቭ ደም የልጁ ማለት ነው ወደ እናትየው ጋር ሲገባ የእናትየው የበሽታ መከላከያ ሲስተሟ ይህንን RH ፖዚቲቭ የደም አይነት እንደ ውጪ ሰብስታንስ ወይ ደግሞ እንደ ባዕድ ነገር ነው የሚያየው። ስለዚህ ከሱ በተቃራኒ አንቲቦዲዎችን ፕሮዲውስ ያደርጋል ማለት ነው ሰውነቷ። ይህ ፕሮሰስ ብዙ ጊዜ የመጀመሪያውን እርግዝና አያጠቃውም። ሁለተኛ እርግዝናዋ ላይ RH ፖዚቲቭ ልጅ ካረገዘች የልጁን ደም ሴሎች ያጠቃል ማለት ነው። በዚህ ሰዓት የልጁ የቀይ ደም ሴሎች በጣም ስለሚጠቁ ሄሞላይቲክ ዲዚዝ ኦፍ ዘ ኒውቦርን የሚባለውን ልጅየው በጣም ከፍተኛ የሆነ የደም ማነስ ይዘዋል። ሄርት ፌለር የምንለውን የልብ ህመም ሊይዘው ይችላል። ሰውነቱ ሊያብጥ ይችላል። ሃይድሮፕስ ፌታሊስ የምንለው የሰውነት እብጠት ሊገጥመው ይችላል። ያልተወለደው ልጅ ጣፊያና ጉበቶች ሊያብጡ ይችላሉ። እንዲሁም ብዙ ጊዜ የምትመለከቱትን የተወለዱ ጨቅላ ህጻናት ላይ የምታዩትን ጃውንዲስ የምንለውን ወደ ቢጫ መቀየር ችግር ሊያመጣ ይችላል። እንዲሁም በጣም ከበዛና ከባሰ ደግሞ ችግሩ እስከ ሞት ሊያደርሰው ይችላል ማለት ነው ህጻኑ። ነገር ግን ይህ ችግር በጊዜ ከተደረሰበት በጣም ትልቅ የሆነ መፍትሄ አለው። ይህም ምንድነው? አንዲት እርጉዝ እናት RH ኔጌቲቭ እንደሆነች ከታወቀች በኋላ በእርግዝናው 28ኛው ሳምንት ላይ የምትወጋው መርፌ ይኖራል። ይህም አንታይዲ ይባላል። ይህ አንታይዲ እንዳልኳችሁ ወይ 28ኛ ሳምንት ላይ ትወጋዋለች ወይም ደግሞ ከወለደች በ72 ሰዓት ውስጥ ትወጋዋለች። ይህም ምንድነው? ያልኳችሁን አንቲቦዲ የሚባለውን ፕሮዲስ እንዳታደርግ የሚያደርጋት ነው ማለት ነው። ሌላ ደግሞ የምትወጋባቸው ሁኔታዎች ያሉት መቼ ነው? አሁን ለምሳሌ ከ28ኛ ሳምንት በፊት ማስወረድ ከገጠማት ወይ ደግሞ እንዳልኳችሁ አደጋ ከገጠማት የተለያዩ ፕሮሲጀሮች ከተሰሩ ምናምን ትወጋለች ማለት ነው ይህን መድኃኒት። ነገር ግን ሁኔታው ከረፈደና የእናትየው ሰውነት ኦልሬዲ እነዚህን አንቲቦዲዎች ፕሮዲውስ ካደረገ ሐኪሞች ቅርብ የሆነ ክትትል ያደርጉላታል። በተለይ ደግሞ ባደጉት ሀገራት ላይ ሆድ ውስጥ ሆኖ ልጁ የተጎዳው የቀይ ደም ሴሎቹ ሪፕሌስ እንዲደረጉ ውስጥ ሌላ ደም የሚሰጥበት ሁኔታ አለ። እንዲሁም ደግሞ ከተወለደ በኋላ በሌላ ደም ለመተካት ትራንስፊውዝ ይደረጋል ማለት ነው። ሌላው ደግሞ ልጁ ከሆድ ውጪ ወጥቶ መኖር የሚችልበት እድሜ ላይ ወይም ደግሞ ወር ላይ ካለ ከሆድ ውስጥ ወጥቶ ክትትል ይደረግለታል። ስለዚህ ይህ ቪዲዮ የሚጠቅማቸው ሰዎች የእርግዝና ክትትል የማያደርጉና የደም አይነታቸውን የማያውቁ እናቶች ናቸው። ስለዚህ እንደ ማጠቃለያ ሾተ ላይ የሚፈጠረው የእናትየውና የልጁ የደም አይነት ሳይመሳሰሉ ሲቀሩ ነው። ነገር ግን እናትየው ጥሩ የሆነ ክትትል ካደረገች ፕሪቨንታብል ነው ወይም ደግሞ መከላከል የምንችለው ችግር ነው። ይህ ቪዲዮ ይጠቅማቸዋል ለምትሏቸው እናቶች ሼር አድርጉላቸው፣ ላይክ አድርጉ፣ ሰብስክራይብ ማድረግም እንዳትረሱ። አመሰግናለሁ።